ዛሬ የምነግራችሁ የጀነት ስሞችን ነው። ኢንሻአላህ ሐፍዙትና ለሌሎችም ሸራ አድርጉላቸው። አላህ Subhanahu Wa Ta'ala የጀነት ሰዎች ይበለን። የመጀመሪያውና አንደኛው ጀነህ ይባላል። ሁለተኛው ዳሩስ ሰላም በማስረጃ ነው የምነግራችሁ ኢንሻአላህ። ዳሩስ ሰላም እንደሚባል ማስረጃችን አምላካችን አላህ Subhanahu Wa Ta'ala ምን ይላል? ለሁም ዳሩስ ሰላም عند ربهم وهو وليهم بما كانوا يعملون ይላል ሱረቱ አልአንዓም ቁጥር 127 ላይ። ወቀውሊሂ በሌላ መንቀስ ደግሞ والله يدعو الى دار السلام يهدي من يشاء الى صراط مستقيم እያለ ይናገራል። ቁጥር 25ኛው አንቀጽ ላይ ሱረቱ ዩኑስ ማለት ነው። ሶስተኛው ስያሜው ደግሞ ዳሩል ኹልድ ይባላል። ሶስተኛው የጀነት ስያሜ ዳሩል ኹልድ ተብሎ ይጠራል። ለዚህም ማስረጃው ቃለ ተዓላ ወአመ الذين سعدوا ففي الجنة خالدين فيها ما دامت السماوات والأرض إلا ما شاء ربك عطاء غير مجذوذ ያለ ይናገራል። ሶስተኛው ስም ዳሩል ኹልድ ተብሎ ይጠራል። አራተኛው ዳሩል መቃማ ይባላል። ቃለ ተዓላ አምላካችን አላህ Subhanahu Wa Ta'ala ምን ይላል? الذي أحلنا دار المقامة من فضله እያለ ይናገራል። ስለዚህ አምስተኛው ምንድነው? ሱረቱ ፋቲር ቁጥር 35 ላይ ዳሩል መቃማ ተብላ ትጠራለች። አምስተኛው ጀነቱል መአዋህ ተብላ ትጠራለች። ቃለ ተዓላ ለዚህ ማስረጃው عندها ጀነቱል መአዋህ ብሎ አምላካችን አላህ ጀነቱል መአዋህ ብሎ ይጠራታል። ሱረቱ ነጅም ቁጥር 15 ላይ። ስድስተኛ ጀነቱ ዓድን ተብላ ትጠራለች። ለዚህ ማስረጃው ቃለ ተዓላ ጀናት ዓድን التي وعد الرحمن عباده بالغيب إنه كان وعده مأتيا እያለ ሱረቱ መርየም ቁጥር 61 ላይ ይናገራል። ስለዚህ ጀነቱ ዓድን ተብላ ትጠራለች። ሌላው ሰባተኛው ዳሩል ሐይዋን ተብላ ትጠራለች። ቃለ ተዓላ እዚህ ማስረጃው ደግሞ وما هذه الحياة الدنيا إلا لهو ولعب ካለ በኋላ وإن الدار الآخرة لهي الحيوان لو كانوا يعلمون እያለ ይናገራል። ሱረቱል አንከቡት ቁጥር 64 ላይ። ሌላው ፍርደውስ ትባላለች። ቃለ ተዓላ ለዚህ ማስረጃው አምላካችን አላህ ምን ይላል? أولئك هم الوارثون الذين يرثون الفردوس وهم فيها خالدون እያለ ይናገራል። ሱረቱል ሙእሚኑን ቁጥር 10 እና 11 ላይ ማለት ነው። ስለዚህ ፍርደውስ ተብላ ትጠራለች። ሌላው ዘጠነኛው ጀናቱን ነዒም ተብላ ትጠራለች። ቃለ ተዓላ ለዚህ ማስረጃው إن الذين آمنوا وعملوا الصالحات لهم جنات النعيم ብሎ አምላካችን አላህ በሱረቱል ሉቅማን ላይ ይናገራል ማለት ነው። ሌላው አስረኛው መቃሙል አሚን ተብላ ትጠራለች። አምላካችን አላህ Subhanahu Wa Ta'ala ምን ይላል? ኢነል ሙተቂነ ፊ መቃሚን አሚን ብሎ አምላካችን አላህ Subhanahu Wa Ta'ala ሱረቱ ዱኻን ላይ ይናገራል ቁጥር 51 ላይ ማለት ነው። ስለዚህ መቃሙን አሚን ተብላ ትጠራለች ማለት ነው። ሌላው 11 እና 12 ቃለ ተዓላ ማስረጃው ምንድነው? ምትባለ ኢነል ሙተቂነ ፊ ጀናቲን ونهار في مقعد صدق عند مليك مقتدر تبلت ስለዚህ مقعد صدق تبلت تطرلش ማለት ነው። مقعد الصدق ወይም ደግሞ ወቀድም صدق تبلت تطرلش ማለት ነው። ሁለቱንም ትጠራለች። ይሄን ደግሞ የምናገኘው ሱረቱል ቀመር ቁጥር 55ኛው አንቀጽ ላይ እናገኘዋለን ማለት ነው። 54 እና 55ኛው አንቀጽ في مقعد صدق عند مليك مقتدر ብሎ አምላካችን አላህ Subhanahu Wa Ta'ala ይናገራል። አላህ ያህፍዝኩም። ይሄ ነው። የተሳሳትኩት ነገር ካለ ታርሙኛላችሁ። አላህ ያህፍዝኩም። ሰላም አለይኩም። አላህ ተጠቃሚዎች አድርገን ጀነት ሰዎችም ይበለን።